ሰላም ፎጣ አይ ውረድ አንተ አሁን አምነህበት ነው ኢየሱስ ክርስቶስ ፎጣ ይጥፋና ውረድ የዚያች ልጅ ፎጣ የፈልጌ ነው ውረድ ፈልጌያለሁ ፈልጌያለሁ ሞጣ ፈልጌያለሁ አረ ውረድ የምን አባትክ ነው እንኳን ፈልግ የዚያች ልጅ ማን እንደው ድል ስንተሰጣቸው ጊዜ እንደዚህ ብሎ ይሄንን እከክ ውረድ እንደነ ሰላም ብያል ቀጥል አማን ነው ሰላም ነው አንድ ጥያቄ አለኝ ውረድ አብይ አህመድን ጠይቅ ውዳቂ ጥያቄ አለ ምን አገባኝ ለሞጣ ነው ጥያቄ የምጠይቅ ገር ፍሬንድን ጠይቅ ጠጅ ነው የምጠጣው አዎ ጠጅ ነው የምጠጣው ቀጠረሳ እንዳንቺ ቃ ማለት ነው ሰው ነግሮኛል ሸር ታረጋዋለህ አታረጋውም ነው ጥያቄ እኔ ስለ አማራነት የምታገል ስለ ገበሬው የድሮን እልቂት የሚጨነቅ እንጂ ለአንድ መቀመጫ ትግሬ ደፈረው ኦሮሞ እያልኩ የምጨቃጨቅ ሰው አይደለም። ሌሊት ነው ሌሊት ለምን አልተኛሽ? አይ እዚህ ጋር ብዙ ፋሚሊዎች አሉኝ በእኔ ይዝናናሉ እኔን በጣም ስለሚወዱኝ እኔን በጣም ስለሚናፍቁኝ ለነሱ ነው የምኖረው። አሁን በእነሱ ይዝናናሉ ማለት ምንድነው የምትሰሪው እህቴ? በእኔ እነሱ እኔን እያዩ በኔ በቃ ምንድነው አይስራሽ ምንድነው 1.2 ሚሊዮን ሁለት የግራግ ኢትዮጵያ ይከተልሽ ምንድነው አሁን ለምሳሌ ዲፕሬሽን የገባ ሰው በኔ ይፈታል ከጭንቀቱ ይወጣል ጭንቀቱ ይላቀቅለታል ጃኒ የእግዚአብሔር ይስጥሽ በቃ ኮሜዲ ነገር ነኝ ለበዛ ታወቃለህ እስኪ ቀጥሲ ኮሜዲ እስኪ ለኛ ተከታይ እስኪ ትንሽ ነገር ባያቸው አይ እኔ ለሚከተለኝ ሰው ነው እንትን ማቀርበው ሞጣይ እና ለሚከተሉሽ አንቺ ጋር እኮ የሚከተሉሽ አሉ ቀጣይ አቅርብላቸው የኛን ሰዎች ታያቸው ባንቺ ሳይድ ላሉት አሁን ፕሮግራሙ አይደለም ሞጣይ 1.2 ሚሊዮን ሁለት ግራግር ኢትዮጵያዊ የሚከተልሽ ምን ሰርተሽ ነው? ኮሜዲ አልኩ በጣም ኮሜዲያን ነኝ አይመስልም በጣም ይወዱኛል ምን ያህል መሀይም ግን ብታጠራቅሚ ነው ጃኒ ብዙ መሀይም አለሽ ሞጣይ አይባልም ነውር ነው ብዙ እግዚአብሔርን ብዙ መሀይም እስቲ ቆይ ስንት ናቸው እንደዚህ ሞጣይ ግን ደስ አይልም እግዚአብሔር እስቲ ቆይ አህዮችን ልቁጠር 1.2 ሚሊዮን አህያ ኢትዮጵያ ምን ሰርተሽ ነው አንቺ ምርምር አቅርበሻል የሆነ መጽሐፍ ጽፈሻል ኧረ ጥሩ አይደለም ሰው አይሰደብም ሞጣይ የኔም ቤት ሁለት ግራግራ አህያ እኔ ማየት አልፈልግም 1.2 ሚሊዮን የግራግራ አህያ ይቺ ልጅ ይከተላል ግን ምንም የምታውቀው ነገር ሺ ዶንት ኖ ነቲንግ ደሞ አማርኛችን ተብታባ ብታይ ደሞ ፊልተሩ ስታነሳ ተቅላላ በድርቅ የፈሰች ሴትዮ አም ቴሊንግ እንዲህ አይነት መሐይሞችን የምትከተሉ አዝናለሁ እኔ ግን ብሎክ ባላደርገው 5 ሚሊዮን ይከተላል ብሎክ እያደረኩ እኛ በየሰዓቱ ነው ብሎክ ምናምን የምታወቀው በብሎክ አንድ የተዛባ ነገር ሲጽፍ ካይ ብሎክ አድርጌ ነው ማባረር ማንቸስተር ዩናይትድ ማን ዩናይትድ መጀመሪያ ማን ትክክል ነው ኤምኤኤን ዩናይትድ እንደዚህ አይጻፍም አንተ ደንቆሮ አጠራፈር ብለህ ጻፍ ዩናይትድ ዩኤንአይ ነው ቲኢዲ ነው የሚጻፈው ዩኤንኤ ብለህ ትጽፋለህ አንተ እንደ መጋዣ እንደዚህ አይነት መጋዣዎች ነው የሚከተሉት ዩናይትድ ብሎ ለመጻፍ ኤንአይ ለማለት ኤንኤ ተመልከት ዩናይትድ ብሎ ለመጻፍ እኮ ያልቻለ ደንቆሮ መጥቶ ለምን ተነካችሁ ብሎ ይሳደብ አንድ ቀን ከች ስትል አሳውቀኝና ካንተ መውለድ ፈልጋለሁ እና ይኸውላችሁ እኔ ዘግቼ መውጣት ነበረብኝ በእውነት ደግሞ ለትንሽ ተጫወተችብኝ ወጥቼ ነበር እኮ ጎበዝ ከየት ሀገር አላወኩም ነበር ስመጣ ስትሄድ እንጂ አለቅህም ነበር ምን ለንደን መጣ ስትሄድ አላወኩም እንጂ አለቅህም ነበር ስንት አመትሽ ነው 26 አመቴ ምን ሴት ነው ወንድ ልጅ የምትፈልጊው ወንድ ነው ካንተም ወልደው ሁለት ወንድ ምን ያረግልሻል ከኔ መውለድ ፋኖን ይተካሉ የኔ ልጆች ከሆኑ ፋኖ ነው የሚሆኑ ማለት ነው እንደው ዶክተር ትምህርት ቤት አይሄዱም ይሄዳሉ ግን ፋኖ ነው አዎ እስቲ በቪዲዮ ጭኔሽ እስኪ
አረ ወጣ አፍራለሁ ተወኝ። አይ ተለ እኔ እንያት በገምድር ያለው ሴት ሲንያት ባለ ሁለት እንትን ታንከሯ ባለ ሁለት ስናይፐሯ እስቲ ግቢ በቪዲዮ። አረ ያፍራለሁ ተው ተው። ነግሬያችሁ ነበር እኔ እኮ ወጥቼ ነበር ለትንሽ እኮ ዋናው ግን አላማሽ እንጂ ፋኖ ለማድረግ ነው። ከሞታ ወልደ በጣም እቺ ጀግና ናት። ስናይፐር ገዛልሻለሁ አንቺም ተዋጊ ግቢና። ከየት ነው? ጤና ይስጥልኝ። ከኢትዮጵያ ሰላም ብያለሁ። እንኳን ደህና መጣ። እንዴት ነህ? ሰላም ነው ወንድሜ? ሰላም ነው። እጅግ አድናቂ ነኝ። በጣም ነው የምወድህ። ይቺ እንደ ፎጣና ከዘራ ደግሞ ቲክቶክ ላይ መጣች። እንዴ አጅሬው ከዘራ ይዘህ መኪና ውስጥ የምትገባው ነው? ሞጣ በነገራችን ላይ በጣም ነው የምወድህ። እውነት የጎጃም ገበሬ ቢያይ በዚህ በሰለጠነ ዘመን ጋቢና እንትን ይዘህ መኪና ውስጥ ትገባለህ። ሴቶች በፒኪኒ በሚሄዱበት ሰዓት በ21ኛው ክፍለ ዘመን ትልቅ ጋቢ አድርገህ በከዘራ ትገባለህ። አሁን የጎጃም ገበሬ ወይ የአማራ ገበሬ እንደዚህ አይነት ገበሬ ያለ ፓጀሮ የሚነዳ ቢያይ የምስራቅ ጎጃም ገበሬ አሳዶ ነበር በከዘራ የሚለጥጥ። አይ እኔም የምስራቅ ጎጃም ልጅ እኮ ነኝ። ግን ስታይልሽ ተመችቶኛል። ኮይን አለሽ። እንዴት ነው? ከየት ነው? አረ ኮይን የለውም ሞጣ እግዚአብሔርን። እኔ ነጋዴ ነኝ። የት ነው የተወለድከው? ደጋዳሞት ያ ሞጣ ሄዳለሁ እኮ ለገበያ ነበር። አለ የእነ ትልቅ ሰው ዘመድ ነው ወይስ የበላይ ዝነክ? እንዴ ያጎት ልጅ ትመስለኛለህ። ገንዘብም አለ። ያገር ልጅ ኖ ኮይን አለ። የበላይ ነው ወንድም ነህ እንዴ? አይደለም። ይገርምሃል። እኔ በላይነህን የማውቀው ቢጃ ኢትዮጵያ የሚባል ከስታር ቢዝነስ ግሩፕ የመጨረሻው ወንድማቸው ሰለሞን አወቀው። የአበባው ወንድም ከሱ ጋር ኤፍኤስአር የሚባል መኪና እያለው ገና ሀብታም ሳይሆን ቢጃይ ነው የማውቀው። 2 ቀን አብሮኝ ጠጥቷል። ይገርማል። እኔ አውቃለሁ። በነገራችን ላይ እንደዚህ አልፎ አልፎ ታሪክን እሰማለሁ። በጣም አንተን ጃኬት አሪፍ ጃኬት አድርጎ ወታደር ነገር መሰለኝ እና ደልደል ያለ ነው። 2 ቀንና እኔ በጣም ጎረምሳ ስለነበርኩ በላይነህን የማውቀው ክንዴን ያኔ ነው። ምስጋናው ሰላም ሞጣችን እንዴት ነው? አድናቂ ነኝ አባቴ። የጮቄ ደህና ነህ? ጮቄ ምንድን ነው? ጮቄ ተራራ? አዎ። ትዋጋለህ? ጮቄ ጠመንጃ አለ? አይ ወደኛ አልመጡም፣ እየጠበቅን ነው። አረ ወለጋ ሲመጡ ዝም ብላችሁ ነበር ጎጃሚዎች። አሁን ደግሞ ከርኗሪ ላይ ሲገዱ አንተ ጮቄ ላይ እኮ ብርዱ ደብሯቸው ነው እንጂ ኦሮሞች እኮ አልመጣ ብለው እንዳይመስልህ ብርዱ ደብሯቸው እኮ ነው። ጮቄ ነኝ እስከሚመጡ ነው የምጠብቅ ነው ያልክ። ማርቆስ በረዶ ነው የሚሰራ። ቆይ ማርቆስ እና ደጀኔ አንተ ሀገር አይደለም? ሞጣ ጮቄ ስላልገቡ ኦሮሞች እና ትግሬዎች አታተኩስም። አይ በክልላችን ነው እየጠበቅን ያለን። ወንድማችን ወሸላለህ ግን